ሀሳብ ብንልክልህ ከዛሬ ጀምሮ እዚህ ጋር ሳራም አለች፣ ሁላችሁም አላችሁ፣ ጆከርም አለ፣ ዮኒ ማኝ እዚህ ጋር ከዛሬ ጀምሮ ይሄ ነገር ተጣርቶስ መጨረሻው ደረጃ እስከሚደርስ ድረስ ምንም አይነት ሶሻል ሚዲያ ላይ ወጥተህ ላናወራ ሁላችሁም እዚህ ጋር ቃል ግቡልን። እግዚአብሔር ምስክሬ ነው። አሁን እልክልሃለሁ። ምን ትላላችሁ እናንተ? ሚኪ ብሬክስ ነገራችን ላይ ነው። እዚህ ያለው ሰው ሁሉም ህሊና ያለው ነው እና እንዳው እሺ ማለት አሁን ለምሳሌ ላይቭን የሚያዘጋጁት እነ ሰይድ ምናምን እሺ አይገቡም ማለት እንችላለን። ያው እናንተ የምትለቁት መረጃ ነው የሚወስነው። ባይዘው ህዝቡ እዚህ ጋር ያለው አሁን ሪከርድ ያደርጋል። መቼም ላይቭ ላይ ነው እየተወራ ያለው። ገባችሁ አይደለ? እናንተ የምታወሩትን ነገር እዚህ ጋር ያለው ሰው ነገር ላይቭ ባይከፍትም ሰው ግን መናገሩ አይቀርም። ህሊናውን የሚናገረውን ነገር ተረዳችሁ? ላይቭ ማንም እንዳይከፍትብን ከሆነ ለወላጆች አሳማኝ ነገር አለ። ለልጅቷ እኮ ከወላጆቹ በላይ እኮ የሚቀርብ ሰው እኮ የለም። ከእናንተ በላይ የሚቀርብ ሰው እኮ የለም በነገራችን ላይ። ስለዚህ ሰይድም መናገር ትችላለህ፣ ለዚህ መልስ መስጠት ትችላለህ። አሳማኝ ነገር ካለው ምንም ላይቭ መግባትም የሚያስፈልገው ነገር አይደለም። በመጀመሪያ ለህዝቡ አሳማኝ ነገር ከሆነ አይ ይሄ መረጃ እውነት ነው፣ እችሊ ሙታለች፣ ስለዚህ በዚች ላይ ጉዳይ ካሁን በኋላ የሚያስወራ ነገር የለም ብሎ እዚህ የተሰበሰበው ህዝብ ከወሰነ እኔ ምን አገባኝ? ለምን እንወጣለሁ? ቢያንስ እኛ ኮሜንት እንኳን ሰው እንኳን ኮሜንት እንዳይጽፍ በነገራችን ላይ ከመጀመሪያው ንግግር ሲጀመር ጀምሮ ሰው ኮሜንት እንዳይጽፍ ያደረግነው የሰውን ሀሳብም እንዳይሰረቅ ድብርትም እንዳይፈጠር በሚል ነው። ኮሜንት ሁላ ጸጥረች እንዲል የተደረገው ማለት ነው። ተረዳችሁን አይደለ? አሁንም ህዝቡ ከመጀመሪያ ጀምሮ እስከዚህ ሰዓት ድረስ እየተከታተለ ነው ያለው። ገብቷል? ሁላችንም ቢሆን ይችን እህታችን አልሞተችም ስትባል እንደ አንድ ዜጋ ተቆርቁረን አልሞተችም በህይወት ካለችማ ዋይ ብለን ነው የተነሳ ነው አለ። ሁላችንም ቢሆን ይሄም እኮ እናንተም የምትነሱበት ሀሳብ እኮ ነው በነገራችን ላይ። እንደው ከዛ ገለልተኛ ሆናችሁ ራሱ ብትሞክሩት በእናንተ በኩል ራሱ ይሄ ነገር እናንተም ራሱ ልትከራከሩበት የሚገባው ጉዳይ እኮ ነው። እንደው ጉዳዩ ሌላ ሰው ጋር ቢሆን ማለት ነው። ጉዳዩ እናንተ ጋር ያለው ወንድም እዛው ጋር አብሯችሁ ጋር ያለው ሰው ባይሆን ሌላ ሰው ጋር ቢሆን እናንተም ልክ እዚህ ጋር እንዳለው ህዝብ ቁማችሁ እዛ ላይ ልትከራከሩበት የሚችሉት ጉዳይ ነው። ስለዚህ ምንም ህዝቡ የሚያየውን ነው የሚፈርደው እና ሌላውን ነገር ለህዝቡን ትተን መረጃው ላይ ብቻ። እሺ ብሬክስ ይኸውልህ፣ አንድ አሁን የምነግርህ ነገር ቢኖር ማለት ነው አቡፋኖ አለ፣ አንተ አለ፣ ጆከር አለ፣ ሌላም ልጆች ይኖራሉ ትልልቅ ሚዲያ ያላቸው ማለት ነው። አሁን እኛ ይሄንን መረጃ እልክልሃለሁ አልኩት አይደለ ለሰይድ። ይሄንን መረጃ እኔ አሳልፌ ስልክለት ዲፌንደር ያስፈልገናል። ገብቶሃል አይደለ? ነገሮች ተጣርተው እስከሚመጡ ድረስ ማለት ነው። ተጣርተው ከመጡ በኋላ ውሸታም ከሆነ እንደፈለጋችሁ ማድረግ ትችላላችሁ። ግን ያ ነገር እስከሚመጣ ድረስ ጆከርም አለ፣ ያው ከባድ ሰው እንደሆነ አውቃለሁኝ። የሚመጣ እንደዚህ አይነት ቪዲዮ የሚሰሩ ላይቭ ላይ ገብተው እንደዚህ አይነት ነገር የሚያወሩትን ሰዎች እረፉ እንድትሉልን አደራ እንድንሰጥ ነው አሁን ቃል እያስገባናችሁ ያለው እንጂ ሌላ ነገር እኮ አይደለም። የሄደ ተደባደብልኝና ሄደ አስቆምልኝ ምናምን ነገር አላለም። እሺ እዚህ ላይ ያለ ይቅርታ፣ እሺ ይሄ ማናችንም ቢሆን እናደርገዋለን። ነገር ግን አንተ አሁን ወደ ሰይድ የምትልከውን መረጃ ወደ ግለሰብ ነው እየላክ ያለው። ህዝብ አይደለም የሚያየው። ኦኬ፣ ወደ ሰይድ የምትልከውን መረጃ ሰይድ ብቻ ነው የሚያየው። ሰይድ ያየውን ነገር ለህዝቡ እንዲናገር ነው ወይስ እንዴት እንዲሆን ነው የተፈለገው? እኔ ብሬክስ እንጠየቅኩ እኮ በምን አይነት መንገድ ልላክልህ አልኩ እኮ። እዚሁ ጋር በቪዲዮ ላሳይህ ከስልክ ላይ ወይስ በግል ለሰይድ ላክልኝ ያለ እንልክልሃለን አለ። ስለዚህ እዚህ ላይ ያለ ሰው ሀሳብ ሊሰጥበት ይገባል። በቃ ስጡ፣ ሀሳብ ስጡና አንድ ጊዜ ንብልባሉ እንግዲህ እስኪ ጅዳ ላይ የአክስቶቿ ልጆች አሉ፣ ባሏ አለ፣ ወንድሞቿ አሉ፣ ሁላቸውም አሉ አይደል? እስቲ ከእናንተ ጋር እንዲህ በሽምግልናው ጉዳይ ወደ 100 የሚጣጋ ሽማግሌ መጥቷል ብላችኋል። ልጅ የአባትዬው የቅርብ ዘመን አማና የሰጠው መካከላችን አለ። ልጨርስ። እሺ እስቲ አንድ የሷ ወገን አለ እዛ ውስጥ። አሁን ቅድም የተናገረችው የይመች ሚስት ናት፣ አውቃታለሁ። ኧረ አይደለችም። ሰይድ አትሳሳች። የእነሱ ዘመድ ከእሷ ዘመድ እኔ ዘመድ ሆነ የሚል ይውጣ። በነገራችን ላይ
አንድ ነገር የእሷ ዘመዶች ይኸው ቃል በቃል በስልክ አሉ፣ በሁሉም ስልክ አሉ። ዝም ብሎ እያዳመጡ ነው ሁላቸው። እንዳትዋሹ፣ የእሷ ዘመዶች አሉ በእኛ ስልክ። ስለዚህ ማንኛው ነው የእሷ ዘመድ ነኝ ብሎ የሚናገረው? እስኪ እንስራ። እኔ እሰጠዋለሁ። እኔ ምን አልኩ? አሁን እኮ አልሰጥም። እሺ ቆይ አሁን ሰይድ የምፈልገውን ጥያቄ ይሄን ጠይቀንና ወደ እርምጃ እንግባል። አሁን የምፈልገው ምንድን ነው? እሺ ጋይስ ሚኪ እኛ የምንፈልገው ምንድን ነው አንድ ጊዜ መደረግ ያለበት? እኔ የምፈልገው ብለኛል አይደለም? እኛ የምንፈልገው ደውሎ መረጃ ጊተናል፣ ለህዝብ እናሳይ። ህዝቡ በእኛ ላይ ህዝብ አዞራችሁብናል፣ በቤተሰቦቻችን ላይ እርምጃ እንዲወስድ ያደርጋችኋል። ስለዚህ በድላችሁናል፣ አጣልታችሁናል እየተባለው በውሸት ነው። እኛ ግን ትክክለኛ መረጃ ይዘናል፣ መረጃውን ለህዝብ እናሳያለን ነው አለኝ ምች። ስለዚህ መረጃውን ለህዝብ አሳዩ። ከአሁን በኋላ ስለዚህም ጉዳይ የሚያወራ የለ፣ ህዝቡ ይወስን። ይሄ መረጃ ትክክለኛ ነው አይደለም። እንግዲህ ከወር 7 ቀን ዛሬ ወር ከ8 ቀኗ 2 ወር ከ8 ቀኗ ከሞተች እንግዲህ ከ2 ወር 8 ቀን በፊት የሞት አስክሬን ያስታውቃል። ስለዚህ ይህንን መረጃ ስጡንና እንገናኝ። ፍርዱ ለህዝብ ረጅሙ ለሳይቱ እሺ አይሆንም። እኛ ከስልኬ ላይ ከፍታለሁኝ፣ ቀጥታ ያያሉ። በቪዲዮ ላሳይህ ነው። አንዴ ወንድም ዘመድ ላገናኝህ። ሚዩት አድርገው እስከ አንዴ። ሰይድ አይሰማም። ጋይስ እዚህ ያላችሁ ሰዎች አንዴ፣ ሳሪ፣ ጆከር፣ ሚኪ፣ ሙኒት ሁላችሁም እዚህ ያላችሁ ይሄ ነገር ከመታየቱ በፊት በዚህ ነገር ላይ ሀሳብ ስጡበት። አንዴ ምን ሀሳብ እንስጥ? ብሬክስ መረጃውን ያውጡት፣ ያሳዩ። እኛ ችግር የለውም፣ ምንም አይነት ነገር የምንለው ነገር የለም። ዋናው መኖሯንና አለመኖሯን ለቤተሰብም እኮ የተሰጠው ተስፋ ህዝቡን ማወቅ ስላለበት ነው። 45,000 ሰው ቁጭ ብሎ የሚጠብቀው ይህንን መረጃ ነው። ስለዚህ እኛ መረጃውን ይስጡ፣ ያሳዩ። ካየን ምንም የምንሰጠው ማሳብ አይኖርም። በቃ ታዲያ እንስማማለን፣ ችግር የለም። መረጃውን ይላኩት፣ ብሬክስ ወይ ለአንተ ወይ ለሰይድ ይላኩት። መረጃውን ከታየ በኋላ ንግግሮች ሊኖሩ ስለሚችሉ ውይይቶችን በሰላማዊ መንገድ ለማጠናቀቅ መሞከር መቻል አለብን ሁላችንም። መረጃው ከታየ በኋላ የታየውን መረጃ ጨዋነት በተሞላበት መንገድ እስካሁኑ እንደመጣንበት አመጣጥ በሰላማዊ መንገድ መለያየት መቻል አለብን። ኦኬ ብሬክስ ትይዙ ነው። እዚህ ጋር ይሰማል። ነበልባሉ አንዴ እያወያየናቸው ነው። ጠብቁንና ወደ እናንተ እንመጣለን ወንድማችን። ቴንክ ዩ ብሬክስ። ምን መሰላችሁ ጋይስ፣ ምናልባት እነሱ የሚያሳዩት መረጃ አሁን ላይ ምናልባት ሲያሳዩ ያለው ነገር እንዴት ነው ነው ለቤተሰብ አሁን ላይ በላይ ሰው አለ እያለ ነው። እኛ የምንጠብቀው እሱ ነው። ምናልባት በውስጥ ለሰያ ቢላክና ሰያ ከዛ በኋላ ውይይቱ አካዳሚክ ይዝራል ያዘ። እሺ አው በእንግሊዝኛ እንመካከርበት ነው። ለዛ ነው አሁን እዚህ ጋር እኛ የተቀመጥነው ለእውነት ነው። 44,000 ህዝብ አይኑ እያየ እዛ አብሮት ያሳየን። ቤተሰብ እኮ አንድ ጊዜ መከራ ወርቆባቸዋል ነው አይደለም? ይሄ ሁላ ህዝብ አይቶ የሚፈርደው ነው። ስለዚህ እዝችው ነው ሲጀመር እንድሪስ እንዳታናግረን እንዴት ማምጡት። እኔ አሁን የምታናግሩት አንቺ ሴቷ ውሃ የምትቀጂው ልጅ ነሽ። አንተኛውንም አውቃለሁ። ከጎናችሁ አሁን ስልክ እኔ አስገባኝ የሚሮራሉ ከጎናችሁ። እኔን የማትፈልጉት በዚህና በዚህ ብቻ ነው። ከቂጥ እስከ ራስ ጥቄ ስለማውቃችሁ ሁላችሁ ወደ ፎቶ ልጠፋ እንዲገባ አታደርጉኝ። አሁን አናሳያለሁ፣ አሳዩ። ሌሎቹም ድምፅ ስ እንዴ ሚዩት አድርጋ አዳምጠኝ። እየሰማህ ነው? ነበልባሉ እያወያየናቸው አንዴ ሚዩት አድርግልን ወንድም እኮ። ታዲያ ነገር ለምንድን ነው የሌለ መረጃ ደግሞ አሁን እዚህ 50 ሰው እየተከታተለ እኮ ምላሽ ትሰጡበታል። አሁንም አስቁሙልን። አሁንም ሌላ ዝም ብሎ ሌላ እየዘባረቀ እኮ ነው። ምንም ችግር የለም። ቆሰያ እንዴ ሚዩት አድርጓል። ኦልሬዲ እንድሪስ አሁን ምንድን ነው መሰላችሁ፣ በምን መልኩ ነው መረጃው ውስጥ ላይ ያላችሁ ጆከርም ሁላችሁም ያላችሁ ሙኒትም መኩም ሳሪ ሚዩታንሽና እየተባለ ያለውን ነገር እየሰማች ነው። በምን መልኩ ነው ለዚህ ህዝብ ያለውን ነገር ማሳየት ያለብን እያለ ነው እና እንዴት ነው የሚሆነው ነው
ወንድሜ አሁን እንድሪስ በተናገረው ነው ይስማማለሁ። ምክንያቱም እነዚህ ሰዎች አልቅሰው ቤተሰብ እስከ እድሜ ልካቸው ጸጸት ይዘው ነው የተቀመጡት። አሁን እዚህ ጋር 5 ቀን ሙሉ ሲፈጭ ሲቆላ የነበረው ሲያዝን የነበረው ህዝብ እንዳያወራ እንኳ ኮሜንት ተዘግቶበት ያለው ህዝብ ተደብቆ በውስጥ ለመመረጃ ይሰጣል። ይፋ ይሁን ህዝብየው 43,000 ህዝብ ወንድሜ በመኝታው ሰዓት ቁጭ ብሎ ከሰያ ጎኑ ነው እኮ የሚከታተለው እኮ። በቃ ይህንን ስሜት ለማየት ስሜቱን ደግሞ አይቶ ይረዳው። በቃ ይይና ይውጣለት፣ ሌላ ምንም ነገር የለውም። እንደውም ኮሜንት ይክፈትና አይቶ ይውጣለት፣ ህዝቡ አልቅሶ ይውጣለት። በቃ የኔ ሀሳብ ይሄ ብቻ ነው። በጣም ይቅርታ አድርግልኝ ወንድሜ ማርያምን። እኔ ልንገር ሚኪ 200 ብር ካርድ ነው ያስላኩት ለዚች ልጅ ስል እመቤቴን ነው የምልህ 200 ብር ካርድ ከየቦታው። ስለዚህ ይየው ይውጣ። ለምን ይደበቃል በውስጥ? ለምን ሰያ ብቻውን ይታመማል? ህዝብ ይየው። በቃ ይሄ ነው ይነሳው። እሺ ቴንክ ዩ ሳሪ። መኩ ሀሳብ ተሰጠን። ይኸውላችሁ እህታችንም ያለችው ወንድሜም ያለው ትክክል። አንደኛ ከቤተሰቦቿ እኩል ሁላችንም እየታመምን ያለ ነው፣ እየተጨነቅን ያለ። አሁን የዛሬ 2 ወር የሆነ ነገር ከሆነ ያን ያህል የሚያሰቀጥጥ ነገር አይኖርም። ትኩስ ሬሳ ቢሆን ነበር የሚያሰቀጥጠው። ስለዚህ ይታይና አሳማኝ ከሆነ ሁሉም አፉን ይዘጋል። አሳማኝ ካልሆነ ግን ጥያቄ መምጣቱ አይቀርም። ይሄን ማወቅ አለባቸው። ተንደርድረው የሆነ ነገር አሳይተው እንዳታወሩ የሚባል ነገር አይሰራም። ውጤቱ ነው ካሳዩ በኋላ የሚመጣ ውጤት ነው። ስለዚህ